ነጋልሽ? አያቴ ደግሞ ለኔ ብቻ እኮ ለይቶ የነጋስ መሰልከው። አይ በቃ ጭራሽ ለየልሽ አይደለም? ደግሞ ምን አጠፋው? ምን አልምተሽ ታውቂና ነው? ይልቅ ምን እያየ ነው ፖዝ ያደረከው? እናንተ የማይታያችሁን። ቆይ ጦርነቱ ያን ያልቆ የለ እንዴ? መልሰው ወረሩን እንጂ እሱም አልቆ ነበር። ጣሊያኖቹ ናቸው? የሌሎቹ አይበስ ብለሽ ቀዳዳ ማሳለፊያ ለስሙ የሸማኔ ልጅ ነሽ። ሱሬና አይምሯችሁማ ከተቀደደ ቆየኩ። ግን እኮ እናቴን ሸማኔ አይደለችም፣ ዲያስፖራ ሆናለች። ልጄን አውቃታለሁ። እና አንቺ እናትሽን አታውቂያትም እያልከኝ ነው? እኔ በማንነቷ የምታፍር ልጅ አልወለድኩም ነው የምልሽ። አያቴ ሞኝ ልበል እንዳቴ። አሁን እስቲ ስቴት ድረስ ሄዳ ባልጠፋ ስራ ካበሻ ልብስ ጋር ታገላለች ብለህ ነው? አንቺስ ከፈረንጁ ጋር እየታገልሽ አይደለም? ለፕሮግራም ብቻ ለሚለበስ ያበሻ ልብስ ድካም። ባዘቦት አልለበስም እምቢ አለ። ኧረ አያቴ ከሰኞ እስከ ዓርብ እኮ ያበሻ ልብስ ቢለበስ መድረክ መሪ፣ ሙሽራ አጃቢ፣ ንግስ ተጓዥ ምናምን እኮ ነው የሚያስመስለው። ኧረ ምን አለበት ሁልጊዜ መድረክ መሪ፣ ሙሽራ አጃቢ፣ ንግስ ተጓዥ ብንመስል ምን ይለናል? ኧረ አይነፋም። ልክ ነሽ። እርሾ ያነሰው የታሪክ ቅብብል አይነፋም፣ ኩፍ አይልም። ለማንኛውም አሁን ገንዘብ አልቆብኛል። እስከ ሌሊቱ 10 ሰዓት እየጠጣሽበት ለምን አያልቅም? አንቺን የሚይዘው አለማለቁ። ነገርኩ እኮ አያቴ፣ ትናንት እኮ የጓደኛዬ ልደት ስለነበር ነው። እና እሷ በተወለደችበት ቀን አንቺ ሞተሽ መግባት አለብሽ? እሺ አሁን ትንሽ ገንዘብ ካለ አበድረኝ። ባይሆን ማሚ ስትልክ ተካላለሁ። አትልፊ፣ አትልክልሽ። እንዴ ለምን? ከዚህ በኋላ ምንም አይነት ገንዘብ እንዳትልኪላት ስላልኳት። አዎ እንዴ። በዚያ ላይ እኔን በሳይ ቃል አክባሪ ናት ልጄ። እንዴ እንደዛማ አይሆንም። እና እንዴት ነው የሚሆነው እባክሽ? አያቴ ግን ምን አረኩ? እንደ ጅብ ሌሊት ወጥቶ ሌሊት ከመግባት አዳንኩሽ እንጂ እኔስ ምን አረኩሽ? ነው ሆኗል። እሺ የማደርገው እኔ ነኝ የማውቀው። ተመለካች ሶላ ምንድን ነው አያቴ? እጅ ወደ ላይ። እጅ ወደ ላይ? እኔና? አዎ እጅ ወደ ላይ። አንቺ ሶላት ሰሞኑን ያድዋ ዶክመንተሪ ሲያዘገን እዚህ ደግሞ እጅ ወደ ላይ ያልኩሽ እኮ አንቺ። ይኸው እሺ። አዎ የሰሞኑ የቴሌቪዥን ፕሮግራሞች ደግሞ ነው የለውሰውሱ። እስኪ አሁን እኔ ምን ነው የጣሊያን ሰራዊት የሚመስለው? ሁለመናሽ ጥቁረት ብቻውን አበሻ አያስብልም። እጅ ወደ ላይ። ይኸው ወጣሁ እኮ። እነሱ እጆችሽን አላልኩሽም? ታዲያ ሌላ እጅ አለኝ እንዴ? አዎ የልብሽን እጅ ስጪ። ተማረኪ በኢትዮጵያነት። እጅ ወደ ላይ። ኧረ ሙድ መያዝ። እንደዚህ ነው እጅ ስጡ የሚላችሁ ቢገኝ ጥሩ ነበር። ቆየኝ ያን ጊዜ ያስፈራል። ታስፈራለህ? ምን ቀንድ ልበልህ እንዴ? ያምሻል እንዴ? ራስሽ እኮ ነሽ ፓርቲ ያለ አብረኝ እናሳልፍ ካልሽኝ በኋላ አክብሬሽ በመጣ ውሻ አደረግሽ። እና ዴፓሪውን የፖለቲካ ፓርቲ ድጋፍ አስመሰልከዋ? እንዴት? መቼም ጓደኞችሽ ያጎትሽ ልጅ መሆኔን ያውቋል። እሱ አይደል ያሳበደኝ? ማለት የዚህ ቤቱ ወግ አጥባቂነት ሳያንሰኝ ጭራሽ በፍሬንዶቼ ፊት የጥቁር ሕዝብ ኩራት እራት ምናምን የሚል ቲሸርት ለብሰህ ትገሰጣለህ እንዴ? እና አድዋ የጥቁር ሕዝቦች ኩራት አይደለም? የጥቁርም ሕዝብ ይሁን የአረንጓዴ ሕዝብ ኩራት ከፍሬንዶቼ ጋር ካዘጋጀነው ፓርቲ ምንም ያገናኛል። ምን ሰምተሽኛል? በደንብ ያገናኛል። ይሄ ስለ አንቺ ቅራቅም ወደ ፓርቲ አይደለም የምንነጋገረው። አድዋ እኮ ሁሉም የጥቁር ሕዝብ ሁሉም ኢትዮጵያዊ ዘር ሃይማኖትና ድንበር ሳይገደበው በጋራ የሚያከብረው በዓል ነው። እሺ ጨረስክ? አልጨረስኩም እህቴ፣ እንደውም አልጀመርኩም። እኔ እኮ የሚገርመኝ አንድ 10 የጣሊያን ወታደር የማረክ እኮ ነው የምትመስለው። እንደ አንቺ የተማረከ ከመምሰል አልፈሽ ከሆንሽ እኔ ይሻላል። እባክህ እኔ ሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊ ጥቅሙን ለማስከበር ከሚሟሟት ፒፕል ውጪ ነኝ። እኔ አም አውት። እኔ እንደዛ አላልኩሽ። ቆይ ዴፓሪ ላይ ለበስኩ አይነት ቲሸርት በማሳተም የሌለ ቢዝነስ የሰሩ የሉም? ምን ነው የክሪስማስ ዛፍና የቫላንታይን ቀይ ቡትቶ ሽያጩ አልቆጨሽ? በዓሉ እኮ አድዋ። አረ ኳስ በመሬት። ቆይ እኔ ስታይ ምን የግራዚያኒ ልጅ ወይ ሚስት ይመስላል? ከቀለምሽ ውጪ ሁለመናሽ። አንተስ? እኔማ በአድዋ ሰንሰለታማ ተራራዎች ላይ የሀገሬን ወራሪ በፊት ፊት አውራሪ በቀኝ ቀኝ አዝማች በግራ ግራ አዝማች ሆኖ ዙሪያውን ያስጨነቁት የሀገሬን አናብስት አርበኞች ነው የሚመስለው። ሄይ ከዝኔ በቀኝ በፊትም ሆነ በግራ አድርገህ ንካው። ከባድ የሀገር ውስጥ ስልክ ነው። ውጣ ውጣ እየተደወለልኝ ነው። ከሀገር ውስጥም ሆነ ከውጭ የሚደውሉልሽ ያው የአንቺ ቢጤዎች ናቸው። ሄይ ትንሹ አያቴ ፕሊዝ ሊቭ ሚ አሎን ላውራበት። ሄሎ ገብተሃል? ትንሽ አልቸኮልሽም? ለምኑ? እኔ ልብሽ ውስጥ ለማስገባቱ። ባክ ስልኬ ውስጥ ራሱ እንዴት እንደገባ ገርሞኛል። ካሞን ጄሪ፣ የዝኔ ያህልማ ምረሳሱ አይደለም። ስሜን ጠራው ልበል? አንቺ እኮ ራስሽ ነሽ ያዋሽኝ እኮ። ስሜ
ሲሚሽ ላይ ያለውንም ቁጥር ጭምር። መቼ? ላስት ናይት ከጓደኞችሽ ጋር ክለብ ላይ። አሁንስ አልመጣሁልሽም? እስቲ ትንሽ ቀረብ በል። ዲያስፖራው ሚኪ ነኝ። እሺ እባክህ ድሮ ነው ያወቅኩህ። እኔ ስጠጣ አይደለም ሌላ ሰው ራሴን ራሱ የማውቀው በብዙ ሙከራ ቢሆንም እና አንተን አልረሳሁም ነው? በለው። ረሳው ብትይኝም ያው ስንገናኝ ትክሽኛለሽ ብዬ ነው። በምን ተከስሽ? እኔን የመሰለ በከባዱ ማልገኝ ሰው በቀላሉ በመርሳትሽ ትንሽ ራስን የቆለል ካልመሰለ ዲያስፖራ ሚኪ እኮ ነኝ። አንቺ ኧረ እባክህ እስኪ ማልልኝ። አባዬ ይሙት አምኖት ጆኪንግ። ምናልባት ዲያስፖራ ስለሆንክ ይሆን እንዴ ቁም ነገር ያሳቀኝ? ምሳ በልተሻል? ልታበላኝ ነው? ልበላሽ ላብላላሽ ነው። ተው እንጂ አንቺ ልትተኛችም እንጂ ለኔ በጣም ቀላል ነው። ጉረኛ ነገር ሳትሆን አቀርም። ይልቅ ምሳው እንዳይቀዘቅዝብሽ። አንተ ግን ራስን በሚሳብ ነው የምታየው። ስልኩን ልዘጋው ነው። አራፍህንም በዘጋህልኝ። you know what you are በሻገር all the same። እርሶ ምንድነውት ጌታው? ለነገሩ ጥፋተኛው ነኝ። እሺ ጭራሽ ጆሮዬ ላይ ጥርቅም። የማንም ጥርቅም አላያቴ። ሄሎ አንቺ ካንቶ የት ነሽ? አሁን ፈልግሻለሁ። ስልኬን እንኳን እንዴት እንደሰጠሁት አላስታውስም። ከመስጠቴ ደግሞ እሱን ቁጥር በፎቶ ሴቭ ማድረጌ። እንደዛ ጨርቅ ሆነሽ ማስታወስሽ ሳላበዛው አልቀረውም። የእናትሽን ጡት እንኳን እንደዛ የጠባሽ አይመስለኝም አይደል? ግን በሰላም ነው? እባክሽ እስኪ ልክ ስለ ዲያስፖራ ንገሪኝ። ባህል ቤት ለአዝማሪዎች 10 ብር ዘዝሮ ሲደበርባቸው ቆይቶ አረ ክለብ ራቁት ቤት ስንገባ ይሄን ዶላር ሰዓት ላይ ሲያዘንበው አይደል እንዲያመሸው ሲበትነው ነበር ያመሸው እያልሽ ነው ያለሽ? ለዛም ሻሞ እያለ ነው። ይሄ ሰውዬ ግን ቆይ ሰርቶ ነው ሰርቆ ነው ያመጣው? ስንት በእውቀታቸው በገንዘባቸው ለአገር ደራሽ ዲያስፖሮችን አሰዳሚ ነው ለማለት ይከብደኛል። ይልቅ ማታ ዶላሩን ለቅማለሁ ስል ወንበሩ ጉሪ መጥቶኝ ሳያጣይቃል። አንቺም ስትለቅሚ ነበር? ስቀማ ሁሉ ነበረ። ትቀልጃለሽ? ዶላር እኮ ነው። ቆይ ታዲያ ማለት እኔ ምን እየሰራው ነበር? ደህና እንደሰራ ሰው ጥግሽን ድረስ ታንቀራፊ ነበራ። የኔ እንቅልፍ እቺ ጉረኛ ላምማ በእጃችን መግባት አለባት። እንደ ትላንትና ካላንቀላፋሽ ነው። ወይ ማንቀላፋት አይሜሌ። ለራሴ እኮ ከውጭ የሚላክልኝ ፈሰስ ቀርቷል። ፈልሰል ሳርጎ የሚያኖሩሽ ለአሜቡራ ግን ከውስጥ እየጠበቀን ነው ካልሽ ብያለሁ። ግን ከቅጥነቱ ጉራ ይስድብ ያክል። አረ ላሽ ጎርር አይደለም የሱን ጉራ ያያቴና ከዝኔን ጎራ እንኳን ችየዋለሁ። እሺ አሪፍ ምሳ ነበረ። በጣም ነው የምናመሰግነው። ኦኬ ቆየህ እንዴ? ማለት ከመጣሁ ነው። አይ ውጪ መኖር ከጀመርክ ትንሽ ሀገር ናፍቃለቻ። ኖ እኔ ነኝ የናፈኳት። ማለት ሌት ሚ አስክ ሰምቲንግ። የዚች ሀገር ትልቁ ተስፋ ማን ይመስላችኋል? ይሄን ኖሬን ቀይሩ ሳይሻል አይቀርም። የበለጸጉ ሀገራትና ዲያስፖራ ናቸው። ኦኬ የውጭ እርዳታ ባይኖር እኛ ዲያስፖራዎች ሰርተን እዚህ ባናመጣ ምን እንደምትበሉ ሳስብ ራሱ ግርም ይለኛል። ስትል አይ ሚን ኢት። አንተም አበዛኸው። ዩ ኖ እናንተ ማለት እኮ ጭራሽ እናንተ አለናረፈው። ሀበሻነትን የጠላት ትመስላለህ። አሪው ኪዲንግ ሚ ዛሬ እንዳይሰራ በትላንት ማንነቱ ብቻ እየኮራ ከሚኖር ማህበረሰብ ጋር መድብኝ። አረ ፕሊዝ ከዚህ ሙድ እንውጣ። ሳይሻል አይቀርም። ሀገርን የሚያክል ግድንግድዬ ነገር እዚህ ሬስቶራንት ውስጥ አይከብድም? አንድ ጥያቄ ልጠይቃችሁ። ጠይቀን። ምሳ ልጋብዛችሁ ስላችሁ ለምን ስትበሩ መጣችሁ? እና የምትበሉት ስላጣችሁ ነው የመጣችሁት እያልክ ነው ያለው? አንተ ሰውዬ ግን አበዛኸው። ኧረ ጄሪ ያረጋጊው ጎሮ ምናምን አላልሽም? ኩል ዳውን ስቀልድ ነው። ኦኬ እኔም እኮ አውቃለሁ። ኦኬ አንቺ አትስቂም ነው አንቺን ለማሳቅ የግድ ኦኬ ይሄን ማሳየት አለብኝ። አይገርምሽም? ለየት ለማለት አትሞክሪ። እሺ ኦል አበሻ አር ዘ ሴም። ይልቅ ለምን ወጣ ብለን ዘና አንልም? እኔ ሻት ማድረግ አምሮኛል። እኔም ግን ሁለታችሁም ከኔ ትእዛዝ ውጭ መሆን የለባችሁ። ደንሽልሽ ትደንሻለሽ፣ ተነሽልሽ ትነሻለሽ፣ ቁጭ በይ ስልሽ ቁጭ ትያለሽ፣ ኢቭን ወለል ላይ ተንከባለሽ ስልሽ ተንከባያለሽ። ግን ለእያንዳንዱ ነገር ከፍያለሽ። ቆይ ይሄን ማድረጉ አንተን ያዝናናል? ኦፍ ኮርስ ያዝናናኛል። ይሄን ማትፈልጊ ከሆነ ደግሞ እስካሁን ከኔ ጋር ቁጭ ስላላችሁ ይሄው የምትፈልጉትን ፍራንክ ወስዳችሁ ከዚህ መጥፋት ትችላላችሁ። አረ ያስማማናል፣ እንስማማለን አይደል? ኦኬ መቸኛ
ቀብራራ አያቴ ልጅ እንዲህ ሆነሽ ትቀሪ? ወይኔ ጄሪ፣ አሁንማ ተቆጣጣሪ አጣሽ። ጭራሽ አድረሽ ብትመጪ አይሻልም? ይልቅ ይህንን የምትሰማውን ነገር ቀይርልኝና አሪፍ የሚያስጨፍር ሙዚቃ ከከፈትክልኝ ይሄንን አሸክምካለሁ። ክፈትልኛ። ትብላ ብሬኝ ተብሎ ተሰጥቶኛል። አዘንብብካለሁ አያቴ። ቀይርልኝ። ይሄን ሁሉ ብር ከየት አመጣሽው? ሸጬው ነው። ሸጥኩት። ምን መስሎክ ነው? አንተ ለዘመናት አቆይተክ ያወረስከኝን ቅርስ በመሸጤ አሁንም በጣም ቅርስ አያቴ። ምንድን ነው ቆይ የምትቀባጥሪው? በቃ እሺ ልንገርህ፣ ግን እንዳትደነግጥ። ኩራቴን እኮ ሸጥኩት። ሀበሻዊ ኩራቴን እኮ እንደ ጉድ ቸበቸብኩት እያልኩ ነው። እሱንማ ከሸጥሽው ቆየሽ። አሁን ግን በካሽ ነው የሸጥኩት። በካሽ እጅ በእጅ ማን ነው አሁን ይሄን ሁሉ ብር የሰጠሽ? ለመሆኑ አልሰማህም እንዴ አያቴ? ከተማ ውስጥ እኮ ብር የሚያዘንቡ ሰዎች ገብተዋል። ይሄ ሱረትሽ አይደል እንዴ እንደዚህ የሚያስቀባጥርሽ? ሀበሻዊ ኩራቴን እኮ በራሴ ቀየርኩት ያልኩ ነው። ቆይ ግን ለምን አይገባም አያቴ? እሺ አሁን ተኝ። ወይኔ ተፈሪ፣ ለአምሳ ተወለደች ሆኖ በሰው ሀገር ያለች ጠንካራ ልጄን ስል ይችል ልቻል። ሄሎ ልጅ እንዳልክ፣ የት ነህ? መጽሐፍ እያነበብኩ። ኧረ እዚህ በግብር የሚነበብ ጉድ አለ። ለአንድ ብርቱ ጉዳይ ፈልጌ ነበር። ዛሬ ይመቻል? እሺ የኔ ልጅ እጠብቅሃለሁ። እንግዲህ ልጅ እንዳልክ ያው እንደነገርኩ ነው። ምንም ችግር የለውም አያየ፣ ሁሉንም ነገር በኔታ ነው። የሰሞኑ ሁኔታዋም እኮ ብሶባታል። ብቻ አንተ መውጫ መግቢያዋን እየተከታተል ለእኔ መክር ነው። አታስብ አያየ፣ ካሁን በኋላ ጥለዋ በለኝ። መውጫ መግቢያዋን ተከታትዬ ነው ለአንተ ማሳወቅ። ያ ነው የሚፈልገው። ያንፍን ካለች የውጭ። ኧረ አያየ አያስፈልግም እኮ። ግድ የለም የኔ ልጅ፣ እዛው ሻይ ቡና እያልክ እንድትከታተላት እኮ ነው። በእውነት አለ ግን ለአንተ ግድ የለም። እሺ ሰላም አለ። በቃ ልጅ ልጄ፣ ዛሬ ቀኑ ምን እንደሆነ ታውቂያለሽ አይደል? ነፃነትን ለብሰን ለጥቁር ህዝቦች ሙሉ ያለበስንበትን የአድዋ ቀን እንዴት ብዬ ረሳዋለሁ አባቴ? የትም ብትሄጂ፣ የትም ብታርፊ፣ የትም ብትደርሺ አንቺ በብሩ ነቃሽ፣ በክህነት ቀዳሽ፣ በድዋ ሰላም አድራሽ፣ በጀግንነት ተኳሽ ሆንኩ የአበሾች ልጅ ነኝ። ከነፃነት ባለፈ በጥበብ የተሰራች ከሸማኔ ከቀጥቃጭ ከአንጥረኛ ከባለ እጅ ሀገር የበቀልሽ እንቁ ኢትዮጵያዊት መሆንሽንም አትዘንጊ። ሀገሬ ከሌሏት ጥቂት ነገሮች ይልቅ ስላሏት ብዙ ነገሮች ለቀረው ዓለም ለማስታወቅ የገባሁትን ቃል አከብራለሁ። ጉዞሽ በዛሬው ቀን መሆኑን ወድጄዋለሁ። ምን ጊዜም ከዛሬ ጀምረሽ አድዋን በዓመት አንድ ቀን ሳይሆን ቀን በቀን ለዛሬው አንቺነትሽ የተከፈለለሽን ዋጋ እያሰብሽ ዘክሪ። አባቴ፣ እኔ እኮ በትናንትናቸው ከሚያፍሩት ወገኖች አይደለሁም። አውቃለሁ። እነሱ ወደዛ ሳይሄዱ በፊት እዚሁ ምርኮኞች ናቸው። አንቺ ግን በቂ ስንቅ አለሽ። አድዋ በሰላም ግቢ። አሜን። ተነሳሽ ልጄ?
ይቅርታ አያቴ፣ ማለቴ ካስቀየምኩክ። አስቀይመሽኛል እኮ ይቅርታ። መቼ ነው ግን የምትመለሺው? መቼ ሄድኩ? ወደ ራስሽ ነው ያልኩት። ወደ ራስሽ ስትል? ወደ ማንነትሽ። ኧረ አያቴ እዚህ ጋር ያዘው። ወደ ማንነትሽ አልያዝ ስትይኝስ? በቃ ልቀቀኛ፣ ሲሰለቸኝ ራሴ መጣ የለ። መቼ እንዲህ በቀላሉ የምትመለሱ ሆናችሁ? ብቻ ወደ ኋላ ልትመልሰኝ ባልሆነ። አሁን ወደፊት እየሄድሽ አይደል? ይቅርታ፣ እኔ የአያቶቻችን መስዋዕት አድርገው ያቆዩት ሀገር ምናምን የሚለው ሙድ አይገባኝም። የት አውቀሽው ይገባሻል? ማወቅ ስለማልፈልግ ነው እኮ። ለምን? ማወቁ ምን ይጠቅመኛል? የጀግና ዘር መባሌ ሆዴን ይሞላልኛል? ንገረኛ አያቴ፣ ታሪክ ይበላል እንዴ? እየሳትሽ ነው። ከተሳሳትኩ አርመኛ። እርግጥ ታሪክ መስራት ለማይወድ ትውልድ ትላንት ለሱ ተረት ብቻ። አሁን በዚህ ዘመን እኮ አላስማማ ያለን ትልቁ ችግር ትላንት መስሎኝ። ትላንት ለዛሬ መሰረት እንጂ መቼም ችግር ሆኖ አያውቅም። እሺ በቃ አሁን ፍታኝ። ራስሽ መስሎኝ ራስሽን ያሰርሽው። በቃ አያቴ ልወጣ ነው። ካመሸው እንዳታስብ። አይገርምሽም? ይሄ ሰውዬማ የሆነ ተልእኮ አለው። አይቻልሽም አላባናግር። ትቀልጃለሽ አንቺ። ቆይ አንቺ ምን ነው የደበረሽ? አስበሽዋል? ድህነቴንና አበሻነቴን ከሆነ ማሰብ አልፈልግም። ሰውዬው እኮ በብሩ እየገዛን ነው ያለው። እንደፈለገ ያበላናል፣ ያጠጣናል፣ የፈለግነውን ነገር ይገዛልናል። ቆይ ሌላው ቢቀር እስከዛሬ እንኳን አብረንተኛ ብሎን ያውቃል? ቆይ ክብር ማለት ላንቺ ይሄ ነው? አረ ጀሪ ባያትሽ ተመሰች ኳስ በመሬት ሲጀምር ክብር ያለ ብር ምን ዋጋ አለው? ቆይ አንቺ እሱ ብቻ ነው የታየሽ? ማለት ከዲያስፖራ እኩል እዚህ ስንት አለ አይደል እንዴ? ቤተሰቡ ከህዝቡ የሰበሰበውን ብር በየናይት ክለቡ እየዞረ ለማይገባው ነገር የሚበትል ጎረምሳ። እሱስ ልክ ነሽ እኮ። አንቺ ግን ልካት በዚህ አጉል ክብር ምናምን እያልሽ ይህን ሰውዬ ልታስመልጪኝ ነው። ቤት ስገባ እኮ ያቴን ፊት ማየት የከበደኝ ነው። እና እኔ ልሸከሙ? አንቺ ምን አለብሽ አሹፊ። ታውቂያለሽ አንዳንዴ ሳስበው የአያትሽ ደም በውስጡ ሲንፎለፎል ይታየኛል። ውይ እሱንስ አታንሽብኝ። እንደው ምን አለበት ማሜ እሺ ብላኝ ከዚህ ሀገር ውልቅ ብታደርገኝ። ከዛ ከተወሰነ አመት በኋላ ሴቷ ሚኪ ሆነሽ ከች። አረረረረ ሚኪን እንኳን አድርገኝ። ያንገኝ ብለሽ መስሎኝ ሀገርሽን መጥላትሽ። እንዴ ሜሪ፣ እኔ እኮ ሀገሬን አልጠላዋትም። ባይ ባይ። እዚህ ጋር ፍሬን ያዥ። እኔ ፖለቲካ አይመቸኝም። ሀገር መውደድ ደግሞ ቆይ ምኑ ላይ ነው ፖለቲካው? ሀገር መውደዱ ላይ ነዋ። አልገባኝም። የማያገባሽ ነገር ላይ መግባት ስታቆሚ ያኔ ይገባሻል። አሁንም አልገባኝም። አረ ጀለሴ በቃ አቁሚ፣ ወደሚያግባባን ንግባ። ይልቅ ማፈንዳት አምሮኛል። ሚስት ጋር ቢደወለት ምን ይለናል? ያጢባራ የሚጠብርብን ብለሽ ነው ብዬ ነበረ። ይደወልለት አጭልያትሽ ካልኩሽ ገና ትሆኛለሽ አላለም ካለ መሆን ነው። ይኸውልሽ ልጄ፣ ቴሌቪዥኑማ ድብልቅልቅ አድርገው የኢትዮጵያ የሚባል ነገር አይታይበትም። በዚሁ ይሄ የአድዋ ጦርነት ነው። አያት ቅድመ አያቶቻችን ይህን በመሰለ ባዶ እግራቸውን እየሄዱ ያለ ስንቅ ዘምተው የሀገራቸውን ዳር ድንበር ለማስከበር ይህን የመሰለ ጦርነት አካሂደው ነው ሶላቶ ጣሊያን ከሀገራቸው አውጥተው ለአፍሪካ ለጥቁር አፍሪካ ሕዝብ ትልቅ ምሳሌ የሆኑት። ልክ ነው። ምን አሉ መሰለሽ? የአድዋን ስላሴ
ማን ነው ያረከሰው? ገበየሁ በቦቴ ግባና ቀድሰው ሲል አንዱ ፎካሪ፣ ከኋላዋ ደግሞ ሴቷ ምርኮኛ እያከመች ነበር፣ መድኃኒት እያደረገች ነበር። አባተ ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ አለችልሻ። ይኸውልሽ አባቶቻችን እንደዚህ ብለው አገር አቀኑ። እነኚህ ግን ተኝተው ወይኔ ተፈሪ ወይኔ ወይኔ። እንዴ ማሚ መቼ መጣሽ? እማ እናትሽ አይደለሁም። እናቴ አትበይኝ። ልጅሽ እኮ ነኝ። እንዳንቺ አይነት ልጅ የለኝም። ምን ሆነሻልማ? አያቴ እናቴ ምን ሆና ነው? መቼ መታ ነው ደግሞ? ታማለች። እናትሽ ባንቺ በልጇ ምክንያት ታማለች። በልጇ? እኔ ደግሞ ምን አረኳት? ይኸው ነይ። እናንተ ማለት ይሄ ናችሁ። እማ ስንቴ ነው የምነግርሽ? እናቴ አትበይኝ። እንዳንቺ አይነት ልጅ አላፈራሁኝም። እኔ በጥበብ ያደግኩ የአያት የቅድመ አያቶቼ ልጅ ነኝ። በማንነቴ የምኮራ፣ በኢትዮጵያዊነቴ የማላፍር፣ የትናንት ታሪኬና ባህሌን ጠብቄ የኖርኩ ነኝ። እንዳንቺ አይነቷማ ይቅርታ በቃ እናቴ። እናቴ አትበይኝ። እንዳንቺ አይነት ልጅ የለኝም። እረ ከሷ የባሱ ልጆችም ሞልተዋል። በደም በአጥንት በህይወት መስዋዕትነት የራሷን ባህል ዳር ድንበር ማንነት አስጠብቃ ቅኝ ያልተገዛች ሀገሬ በተራ ትርክትና ቁሳዊ በሆኑ ነገሮች ተታለው ወደውና ፈቅደው አያሌ ልጆቻችን በቀኝ አዙር ቅኝ ተገዝተውብን ሀገሬ አንገት ልትደፋ ነው። እረ ወዴት እየሄድን ነው? አበላል፣ አጠጣት፣ አለባበስ፣ የሐዘንና የደስታ ስርዓታችን በብዙ ድልና ማግ የተሸመነ ህብራዊ አንድነታችን ምን በላው? ሀገሬ ከተዘዋዋሪ ቅኝ ግዛት ለመላቀቅ ዛሬም ዳግም አድዋ ያሻታል።